የማውጣት ስልጣን የለውም። ኧረ ስልጣን የለኝም? አዎ የለሽም። አንቺ ማን አባሽ ሆነሽ ነው እኔ ስልጣን የሌለኝ? ሁሉም እንዲህ እያለ እየገባ ነው ቤቱን የሚበጠብጠው። ጠብቂ። ወይኔ ገነት ምን ትመስላለች? ቆይ የተጻፈላት ነገር መጥፎ ነገር ወይ ነው መጣል ቢያንስ ውድና የተከበራችሁ ዛሬም በድጋሚ ሐረግ ድራማ ነው ይዘንላችሁ የመጣ ነው። ሐረግ ድራማ ክፍል 173 ይዘንላችሁ መተናል። ለሐረግ ድራማ እንግዲህ አዲስ የሆናችሁ የሁለገብ ቻናልን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እያልን ተራራር ወደ ድራማው እንጓዛለን ማለት ነው። ሐረግ ድራማ ምን ላይ ደረሰ? ምንስ ሆነ? የታሰሩት ተፈቱ? ሉሊት ሞተች? ያኔትስ ምን አደረገች? እንዲሁም ደግሞ የቃላብ እህት ሀና ምን ሆነች? ምን ተፈጠረ? የሚለው ሁሉንም በዝርዝር ይዘንላችሁ ቀርበናል። በአክብሮት ተከታተሉን፣ እስከ መጨረሻው አድምጡ። አሪፍ ድራማ ነው፣ እንዳያመልጣችሁ። ኦኬ፣ ላይክ፣ ሸር፣ ሰብስክራይብ አድርጉ። ቤተሰብ ሁኑ፣ ለሁለገብ ቤተሰብ ሁኑ። አሪፍ ነገሮችን ወደፊት በጣም ምርጥ ነገሮችን ይዘንላችሁ እንመጣለን። ጠቃሚ የሆኑ ነገሮችን ከድራማ ለየት ያሉ ነገሮችን ይዘንላችሁ እንቀርባለን ማለት ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ኦኬ። ወደ ድራማው ስናመራ ድራማው ክፍል 173 ምን ላይ ነው? ምንስ ተፈጠረ? በቀደም እንግዲህ ያለቀው ሉሊትን ልትገላት ወደዛ እንደሄደች እንዲሁም ኢፍራታም ናታንን ሂዳ አናግራ እየተመለሰች ነበር። ምን ካናታናው እንደዛ ሲያለ ነበር። ከዛ ነበር ያቆመው። አቶ ያኔት ደግሞ ወደ ናታን ሂዳ ናታንን ለመጠየቅ ወይም ናታንን ያደረገችለትን ነገር ለማስረዳት ለመናገር ወደዛ እንደሄደች ነበር ያለቀው። ዛሬስ ምን ተከሰተ? ያች አሮጊትስ ምን ፈጠረች? ልጁን አሳይሻለሁ እያለች የሆነ ጉራንጉር ቦታ ይዛት ከሄደች በኋላ ሀና ላይ ምን አደረገችባት የሚለውን እኔ እህታችሁ በዝርዝር አቀርብላችኋለሁ ማለት ነው። እናንተ ለማዳመጥ ዝግጁ ናችሁ? ተቀምጣችሁ በደንብ ወንበራችሁን አስተካክላችሁ አድምጡኝ ማለት ነው ውዶቼ። ድራማው እንግዲህ ይህን ይመስላል። አቶ ያኔት ወደ እስር ቤት አመራች። እስር ቤት ሄዳ ናታንን ለመጠየቅ ነበር። ግን አካሄዷ ናታንን ለመጠየቅ ሳይሆን ናታንን እሱ አልገባው ባለ እንጂ ለማናደድ ለማቃጠል ነበር ወደ እስር ቤት የሄደችበት ያመራችበት ምክንያት። እስር ቤት ሄደች። ገኒና ኢፉም ወደ ቤት ተመለሱ። ኦኬ። ፂም እንግዲህ ሉሊትን ለመግደል ተዘጋጅታ፣ ምክንያቱም ኢፉ ራሷን ልታጠፋ ይዛ የነበረችውን ቢላዋ ከዛ ከመቃብር ቦታ ይዛ ተመልሳ ነበር። ምክንያቱም ያ ያደረገችው ነገር ሳይበቃት እንዴት ልጁን ትገላለች በማለት ፂም እሷን ለመበቀል በጣም ራሷን አግላና በጣም ተናዳ ነበር ወደ ዳግምና ሉሊት ወዳሉበት ክፍል ያመራችው። ግን ከመጀመሪያው አቶ ያኔት ናታን እንግዲህ ለመጠየቅ ሄደች። ናታን ደግሞ ምን ታደርጊያለሽ አንቺ? ምን ልትሰሪ መጣሽ አንቺ ደግሞ ምናምን ሲላት፣ እንዲህ እኔ እኮ ባለትልቅ ውለታህ ነኝ፣ አንተ ረሳህ እንዴ? እኔ ባለትልቅ ውለታህ ነኝ፣ ልጠይቅ ነው የመጣሁት ምናምን ትለዋለች። እንዴ አንቺ እብድ ነሽ እንዴ? አንቺ ግን ማን ነሽ ሲላት፣ ማን ነኝ እኔ ባለውለታህ ነኝ ትለዋለች። ግን እሷ
በውስጧ ገና ተጀመረ እንጂ መች አለቀ፣ ገና ብዙ ነገር እሰራለሁ፣ ብዙ ነገር አደርጋለሁ እያለች ነው በውስጧ እያሴረች የነበረችው። እና ከዛ ናታንም እንግዲህ ባለው መሰረት ምንድን ነው ምናምን ብሎ ሲያዳምጣት ብቻ የተለያየ ነገርን እያሰበች እያወራች መቆም ጀመረች። እሱም የሆነ ነገር መጣለትና በራሱ እንዴት ሉሊትን ልትበቃ ያቻልሽ ምናምን ይሄ ነገር በልጄ ግድያ የእሷም እጅ ሳይኖርበት አይቀርም በማለት ተጠራጠረ። ማን? ናታን። ከዛ እሷም በውስጧ የራሷን ሀሳብ እናንተን ገና አንድ ባንድ አባላችኋለሁ፣ ጨርሳችኋለሁ እያለች በውስጧ እያምሰለሰለች ከዛ አንቺ ማንሽ ብሎ ሲጠይቃት እኔ ባለውለታ ነኝ ብላ መለሰችለት። እሱም አዎ ባለውለታዬ ነሽ በማለት መለሰላት። እና ከዛ ሉሊትን እንዴት ልትበቃ ያቻልሽ ሲላት እንዴ እኔን አግታኝ በነበረ ሰዓት በጣም ብዙ አሰቃይታኛለች፣ በጣም ብዙ ነገር አድርሳብኛለች። ስለዚህ እኔ እሷን መበቀል ሲያንሰኝም ነው በማለት ለሱ ይህን ነገር ትነግረዋለች። ከዛ እሱም አይ እንዴት እኔ አላምንሽ ምናምን ሲላት አንተ ትንሽ ነገር አረከው እንዴ በጣም እኮ ነው ያሰቃየች ብላ ማልቀስ ጀመረች። እያለች ስታለቅስ እንዴ አንቺ እብድ ነሽ እንዴ ምንድን ነው አንቺ እባክህ ዝም በይ ወደዛ ምናምን ይላታል። ከዛ እሺ በቃ ዝም እላለሁ ግን አንተን ሳይ እንዴት ደህና አይደለሽም እብድ ነሽ እንዴ አንቺ ቆይ ምናምን ሲላት አይ እብድ ነበርኩ ግን አንተን ሳይ ደህና ሆናለሁ ትለዋለች። እሷ ደግሞ በቃ ይሆናል አይደል ለማማለል የሚሆን ራሷን ቀይራ ያንን የኮፍያ ፀጉር ካለበሰች በኋላ ተቀይራለች። ያነት አትመስልም። ከዛ እሱም በቃ ይበቃሻል፣ ከዚህ በላይ ምንም ማድረግ አልፈልግም እኔ እሄዳለሁ ሲላት ከዛ እሷም እያዋዛች የምነግረህ ነገር ምንም ነገር አልፈልግም፣ ይህንን ወረቀት ለቃላብ ስጭልኝ ይላታል። ወረቀቱን ግን እንዳታነቢው ሲላት እሺ አላነብም ብላ ወረቀቱን ከተቀበለች በኋላ እንዴት ነው ምን ሆኖ ዋናው ስራዬ ማላነበው ብላ ለቃላብ ናታን የጻፈለትን ወረቀት ገልጣ ታነበዋለች። ስታነበው ወረቀቱ ምን ነበር የሚለው ቃላብ ወንድሜ ለእኛ ብለህ እየከፈልከ ያለው ዋጋ በጣም ትልቅ ነው። ስለዚህ በጣም እናመሰግናለን። ግን ይሄንን ካደረግክ አይቀር አሁን ትልቅ ውለታ እንድትውልልኝ ፈልጋለሁ። እኔ ከዚህ መውጣት አለብኝ። አንተ እንዳደረግከው መናገር አለብህ። ምክንያቱም ወጥቼ ያችን ቆሻሻ መጨረስ አለብኝ። ማንን? ሉሊትን መጨረስ አለብኝ። በዙሪያዋ ያሉትንም አብረዋት ያሉትንም ሁሉንም መጨረስ አለብኝ። ከዛ በኋላ ግን እኔ ራሴ እጄን እሰጣለሁ። አንተ ነፃ እንድትወጣ አደርግሃለሁ ይለዋል። ያንን የሚል ወረቀት ነበር የጻፈለት። እሷም አነበበችው። ካነበበችው በኋላ ወይኔ ጉዴ ብላ ውስጧን ካምሰለሰለች በኋላ ግን ወረቀቱን አጣጥፋ ወደ ቃላብ ነበር ያመራችው። ወደ ቃላብ ስታመራ ቃላብ አስጠራችው። መጣ። አንቺ ደግሞ ምን ታደርጊያለሽ አንቺ ቀውስ ምናምን ሲላት እንዴ አንተ ላይህ ነዋ፣ ምንም ቢሆን እኮ የበፊት አፍቃሪ ነበርኩኝ ላይ ነው የመጣሁት ምናምን ትላለች። እባክህ ዞር በይ አንቺ ምንድን ነሽ ምናምን አንቺ ሰው ግን ከመንገድ ዞር ብትይ ይሻልሻል፣ ተይ ግን ተይኝ ምናምን ሲላት ልጁን የት ነው ያደረግከው ትለዋለች። ልጁን የትም ላድርገው የትም ዞር በይልኝ ነው የምልሽ፣ ብትነግረኝ ይሻልሃል። እኔ ትልቅ ሚስጥር አለኝ። ምክንያቱም የሰው ልጅ ይዘህ እንደውም እናትና አባትየው ሲያለቅሱ በጣም ነው የሚያሳዝኑት። እንደው ሁለታቸው ነው የሚሉት ሲያለቅሱ ራሱ በጣም ነው የሚያሳስቁት ምናምን ትለዋለች። እሱም እባክሽ ዞር በይ አንቺ እብድ ምናምን ብሎ ጥሏት ሲሄድ ዞር በይ አንቺ ካልሄድሽ እኔ ለምን አልሄድም ብሎ ዞር ስል እንዳትሄድ መልእክት አለ ትለዋለች። የምን መልእክት ነው ደግሞ ምናምን ሲላት ይሄ መልእክት ተልኮልሃል ብላ ያን ወረቀት አንብበዋለች። ግን ሰጠችው። እሷም ወደ ቤት ተመለሰች። ኢፍራታና ገኒም ቤት ተመልሰው ነበረ። ኢፍራታ ራሷን ለማጥፋት መቃብር ቦታ ቢላ ይዛ ሄዳ ነበረ። ቤትም ተመልሳ እንግዲህ ያናታን ካገኘችው እስር ቤት መታን ከተጽናናች በኋላም ሄዳ አሁንም ራሷን ለማጥፋት ነበረ ቢላ ይሄ ምንድን ነው ስሙ ምላጭ ፈልጋ ደም ስሯን ለመቁረጥ ነበር የፈለገችው። ከዛ ገኒም እየተከታተለቻት ስለነበር አሁንም ሩጣ አስጣለቻትና እባክሽን እኔንም አታሰቃይኝ ከዚህ በላይ እናትሽ እኮ ነኝ፣ እንዴት እንደዚህ ነገር ታደርጊያለሽ እባክሽ ስትላት ለምን ትሰቃያለሽ? አንቺ እኮ ወልደሽ ነው የጣልሽኝ፣ ምን ያሰቃይሻል? ለምን ትሰቃያለሽ? ተይኝ በቃ የፈለኩትን ላድርግ ስትላት እባክሽ ረፊ፣ አንቺ በጣም ብዙ ጨካኝ ነሽ፣ የአውሬ ተባባሪም ነሽ። እዚህ ቤት ስትመጣ ከፍተሽ አስገባሻት አንቺ ነሽ። መጀመሪያ የማነሱ የቤዛን እናት
እንደገደለች እያወቅሽ የደበቅሽላት አንቺ ነሽ። ብዙ ነገሯን የደበቅሽላት አንቺ ነሽ። ስለዚህ አንቺም የወንጀለኛ ተባባሪ ነሽ ትላታለች ለእናቷን በንደት። እሷም ቢሆን እባክሽ ይበቃሻል ይፍራታ ይበቃሻል ብላ ተነስታ ጥላት ለመሄድ ትሞክራለች። ያች ብድም እንግዲህ ከመንገዷ ተመልሳ እነሱ ጋር ተቀላቀለች። ወደ ፂ ስንመጣ ደግሞ ፂ በንዴት ተቃጥላና ተበሳጭታ በፊትም መታ ከዛች ጎን ተቀምጣ ነበር። ከማን ከሉሊት ጎን ማለት ነው። ሉሊት ምንም አልሆነችም፣ ትሰማለች፣ ትናገራለች። ግን አቤል ምንድነው ያላት እሱ ምንም አትናገርም አትጋገርም፣ በቃ የሞተ ሰው በያት ምንም ነገር ብሎ ነው ያላት እና በእሱን ያሳመናት። ከዛ እሷም ለመግደል ስላሰበች ለመጨረስ ስላሰበች የድሮ ትውስቶቿን ሁላ ነበረ ያበደችበትን የአባቷን ሞት ያስረዳቻትን አግታት ወንድሟን እያስፈራራች እንደነበረ ብዙ ነገሮችን ነው ስታስታውስ የነበረው እና ያለ መበቀል እባክህን ምግብ አምጣልኝ ከውጭ ስትለው ምግብ አለ እዚህ ይላታል። እንዲሁም ውሃ አምጣልኝ ስትለው ውሃ አለ እዚህ ይላታል። ከዛ እኔ አልፈልግም ሁሉንም የምፈልገው ኩኪስ ነው ደካ ኩኪስ አምጣልኝ ከሱቅ ትለዋለች። ከዛ እሱም በቃ እሺ ብሎ ኩኪሱን ለማምጣት ሲወጣ እሷም እንግዲህ ያን ትውስታዋን እያስታወሰች ጨክና መውጋት አልቻለችም። እጇ እየተንቀጠቀጠ ቢላዋውን ይዛ ለመውጋት ነበረ። ግን ያን ሁሉ ስታረግ እንደማትወጋት እርግጠኛ ናት መሰለኝ። አቶ ሉሊት ጸጥ ብላ ነበር የተጋደመችው። እዛ እየተንቀጠቀጠች ባለበችበት ሰዓት ዳግም መጣ። ዳግም ተመልሶ ሲመጣ በቃ እንዳትጠጋኝ ምናምን እያለች ተፍጨርጭራ ነበረ። እሱም ቢላዋውን አስጠላትና አንቺ እችን ገለሽ ለምን ተቆሻለሽ እጅሽን ምናምን ይላታል። ከዛ በኋላም እሱም ያደረገችውን ነገር ልቅስ ይች ሴትዮ መወገድ አለባት መጥፋት አለባት ለሁላችንም መጥፎ ሰውና ጥሩ አይደለችም ስትለው ያደረገችውን ነገር ነበር ሲያስታውስ የነበረው እና ወደኋላ ለማለትም አልፈራም ነበረ። ግን ያለውን ነገር ደግሞ ምናልባት ናታን አደራ ጠብቃት ብሎታል መሰለኝ የናታንን ቃል ለማጥበቅ በቃ በማለት እዛ እያወሩበት ባሉበት ሰዓት ስልክ ገባላት ማለት ነው። ስልክ ለማናገር ወጣች። ከዛም ተመልሳ አሁንም ስልኩ እንግዲህ ምን መልእክት እንዳለው ነው ያላት ሰው ማን እንደሆነ አላውቅም። ስልክ አለ ብላ ጥላ ወጣች። ግን ከሷ ጋር በደንብ አድርገ ጠብቃት እመለሳለሁ ብላ ጥላቸው ትሄዳለች። እንዲሁም የእሷ አፍቃሪ አቤል ማለት ነው ደብዳቤ በር ላይ ያገኛል። ደብዳቤው እንግዲህ ማን የጻፈላት የድሮ ፍቅረኛዋ ቢኒያም ነበር። ቢኒያም እንደሞተ እንጂ እንዳለ አያውቁም። በቀደምም ሜሴጁን ሲልክላት መንገድ ላይ ወድቃ ነበር። አሁንም ቢሆን አሁን ድጋሜ ደብዳቤ ጽፎ እባክሽን ላገኝሽ እፈልጋለሁ፣ በጣም ናፍቀሽኛል፣ እባክሽ እባክሽ የሚል ብዙ ነገሮችን ያሰፈረ ደብዳቤ ተጻፈ ነበረ። አቤልም እንግዲህ ያንን ደብዳቤ ከፍቶ ሲያነበው በጣም ናፍቀሽኛል የኔ ልዕልት፣ እባክሽ ላገኝሽ እፈልጋለሁ፣ እባክሽ በቃ የምነግርሽንም ነገር ሁሉንም ነገር በደንብ ላወራሽ እፈልጋለሁ፣ እባክሽን ጊዜሽን ትንሽ ሰጭኝና ለማዳመጥ ዝግጁ ሆነሽ አግኝኝ፣ እባክሽ ጽዬ ያንቺ አፍቃሪ ያንቺ ከርታታ ቢኒያም የሚል ነበር ጽሑፉ ላይ የነበረው። እሱም ያንን ቃል ባነበበው ወይም በሰማው ጊዜ በጣም ነበር የደነገጠው። ደንግጦ ግን ምንድነው የሆነው? ደንግጦ የሆነ በቃ በጆሮው ላይ እየተደጋገመ ነበር ቢኒያም 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 የሚል ነገር እያቃጨለበት የነበረው። ከዛ በኋላም እሱም እንዴት ይህ አውሬ በህይወት አለ ማለት ነው በማለት የዛኔ እሱ ጤና አፍቅሮ በሚታገልበት ሰዓት ያደረጉትን ነገር ሊመታው ሲገለገልበት የነበረውን ነገር ምናምን ማስታወስ ጀመረ። ከዛ በኋላም እንግዲህ ያን ወረቀት ይዞ እዛው ተቀምጦ ነበር። ከነገኒ ቤት ብቻውን ነው እሱም ያለው። ቤታቸው እንግዲህ በየቦታው ብትንትን ብሎ እና የፍራታ ቤት እዚህ ጋር አቶ ያኔት እየተሞናሞነችበት ነው። እዛ ጋር ደግሞ የነፂና ገነት የነበሩበት ቤት እሱ ነው ብቻውን ያለበት። በቃ ቤታቸው ሁሉም ምስምስ ብሎ ባዶ ነው ያለው። እንዲሁም ደግሞ የቃላ እህት ምን አደረገች? አቶ ሀና እንግዲህ ሴትዮዋን ያቺ እባብ የሆነች ሴትዮ እሷን ምሪኝና ልጁ ጋር ወሰጂኝ እያለች በምታወስድበት ሰዓት መንገድ ላይ እየሄዱ ባሉበት ሰዓት እንግዲህ መንገድ ላይ አንደርስም እንዴ? ለምን አንደርስም? አንቺ ሴትዮ ምን ለማድረግ እያሰብሽ ነው ስትላት፣ አይ እንግዲህ አንቺ ደርሰናል ፊት ይዤ አንቺ እኔ ከኋላ እከተልሻለሁ ስትላት፣ መጠራጠር ሲኖርባት ምን ለማድረግ ፈስበሽ ነው ስትላት፣ ምንም ግን አንቺ ፊት ሂጂ ስትላት ሩጣ እንደማታመልጥ ስላወቀች ይሆን ፊት መሄድ ጀመረች። ከዛ እሷም ከኋላ እየተከተለቻት ነበር። ድንጋይ ነው የፈለገችው። ድንጋይ ፈልጋ ግን ከኋላ መታት ነው ማምለጥ የፈለገችው ስለነበረ ከኋላ ነው ይዛ በዛ ድንጋይ መታቻት። እሷም ሂዳ
ተንገዳግዳ ሄዳ ድፍት ስትል የታባሽ እንኳንም ከዛ አውሬ የሆነ ወንድምሽ አመለጥኩ እንጂ አንቺስ አታቅጅኝም። በእድሜ ትልቅ ልሆን እችላለሁ፣ ግን በእውቀት አትበልጭኝም በማለት እሷን በድንጋ ብላ ትደፋትና ጥላ ትሄዳለች። ሀናም እንግዲህ ከትንሽ ሰዓት በኋላ ትነቃና አመለጥሽ ማለት ነው፣ የባሰ ህይወትሽን ሲኦል አደረግሽው በማለት እንግዲህ ከዛ ከወደቀችበት ተነስታ ወደ ቤታቸው ነበረ እያመራች ሄደችው። ወደ ቤታቸው ሄዳ ግን ልክ ወንድሟ ወንበር ላይ እንደተቀመጠ ምናምን ይሆናል አይደል፣ አይምሮዋ ጭንቅላቷን ከኋላ ስለመታቻት ደም ስለፈሰሰባት ይሆን የሆነ ድብልቅልቅ ያለ ስሜት ነው ሲመጣባት የነበረው። ወንድሟ ዝም ብሎ ቁጭ ብሎ አያናግራትም። እዛ ሶፋ ላይ ቁጭ ብሎ ምናምን እንደዛ ነበር እየተከየለች የነበረችው። ግን ያ ሁሉ ነገር በህልሟ ነበረ ያን ሁሉ እንትን ስትል የነበረው እና እርግጠኛ ነኝ የመርሳት ችግር ወይ የሆነ ችግር ሳይደርስባት አይቀርም ሀና ላይ። አላቅም በክፍል 174 ምን እንደሚፈጠር አላቅም። ቤተሰብ በጉጉት ጠብቁ። እና ፂም እንግዲህ አልገደለቻትም። ሎሊትን ለመግደል ስትል ዳግም ደርሶ አስጥሏታል። ናታንም እንግዲህ ከእስር ቤት ለመፍታት እየተጨረጨረ ነው። ምክንያቱም ቃላብ እኔ ነኝ ያደረግኩት ብሎ ናታን ይፈታል አይፈታም የሚለውን እንዲሁም ደግሞ ቢኒያም ከአፄ ጋር ይገናኛሉ፣ ምንስ ይፈጠር ይሆን ሲነግራት ምን ትል ይሆን የሚለውን ወደፊት በጣም አጓጊ ድራማ እየሆነ ነው። በእርግጥ የቆየ ቢሆንም ሀረግ እውነቴን ነው የምላችሁ በጽመና ከተከታተላችሁት በጣም አሪፍ ድራማ ነው። ተዋናዮቹም እኔ ተመችተውኛል። ለእናንተስ? እናንተም ከተመቻችሁ ሰብስክራይብ ላይክ አድርጉ። ቤተሰብ አመሰግናለሁ ባይ